የስርዓት አስተሳሰብ ቲንኪንግ ኢን ሲስተም ምንድነው? አንድ ሰው የሙሉ ጊዜ ስራ እየሰራ ሁሉ ጊዜ አዳዲስ ነገሮች እየተማረ እና ክህሎቱን እያሳደገ በቂ እንቅልፍ እያገኘ ስፖርት እየሰራና ጤናውን እየጠበቀ እንዲሁም ከሚወዳቸው ሰው ጋር ጊዜ እያሳለፈና ለትርፍ ጊዜ ማሳለፊያዎች ነፃ ጊዜ በማግኘት ይህንን ሁሉ እንዴት ሚዛኑን ጠብቆ ማስኬድ ይችላል? ይህ በእውነት ይቻላል? አዎ ይቻላል። ነገር ግን ይህ ሊሆን የሚችለው በስርዓቶች ኢን ሲስተም ማሰብ ስትችል ብቻ ነው። ዘወትር ስራ እንደበዛብህ እየተሰማ ነገር ግን በጣም በምትፈልጋቸው ነገሮች ላይ ምንም አይነት እድገት ሳታሳይ በዚሁ በሚሽከረከር የህይወት አዙሪት ውስጥ ተቀርቅረ እንዳትቀር በስርዓቶች ማሰብ ቁጥጥርንና ነፃነት መልሶ ለማግኘት የሚረዳ ሚስጥር ነው። ስለዚህ በዚህ ቪዲዮ ውስጥ በስርዓቶችን ማሰብ ማለት ምን ማለት እንደሆነ እናያለን። ለራስህ ግቦች ስርዓቶችን መገንባት የምትችልባቸውን አንዳንድ ቀላል መንገዶችንም አጋራሃለሁ። በስርዓቶች ማሰብ ማለት ምን ማለት ነው? የዚህ ዋና ነጥብ በፍላጎት እና በራስ ማስገደድ ላይ ያለህን ጥገኝነት መቀነስ። ዓላማው በእነዚህ ሁለት ነገሮች ላይ ያለህን ጥገኝነት መቀነስ ነው። በምትኩ የምናደርገው የምንፈልገውን አይነት ውጤት እንድናገኝ በራስ ሰር የሚረዱንን ነገሮችን መገንባት ነው። እናም በትክክል የሚሰሩትንም ሂደቶች አንድ ካገኘ እነዚህን ሂደቶች አንድ ላይ ታያይዛቸዋል። አሁን ስርዓት አለ ማለት ነው። የፍላጎትና የእቅድ ብቻ ችግር። አብዛኛው ሰው በስርዓት አያስብም። አብዛኛው ሰው የሚንቀሳቀሰው በዓላማዎችና በተግባሮች ነው። ማለትም ዛሬ ስፖርት መስራት አለብኝ ወይም ተጨማሪ እንቅልፍ ማግኘት አለብኝ ወይም ያንን ኮርስ መጨረስ አለብኝ ብሎ በማሰብ ነው። ነገር ግን ስራ በሚበዛበት ጊዜ እነዚህን ሐሳቦች ወደ እውን መቀየር ከባድ ነው። አሁን ትንሽ ጠንከር ያልክ ከሆንክ ከእነዚህ ሐሳቦች በመነሳት ወደ እቅድ ትቀይራቸዋለህ። ለምሳሌ ብዙ ማንበብ አለብኝ ብቻ አይደለም፣ በየምሽቱ 1 ሰዓት ለማንበብ እመድባለሁ ይሆናል። እና የበለጠ ስፖርት መስራት አለብኝ ብቻም አይደለም፣ ከስራ ወይም ከትምህርት ወደ ቤት ስትመለስ ያንን ጊዜ ስፖርት ለመስራት እጠቀምበታለሁ ይሆናል። እሺ እቅድ አውጥተሃል፣ ግን በጣም ከደከመ ምን ይከሰታል? ድንገተኛ ነገር ቢያጋጥምህስ? በእቅድ 3ኛው ቀን ላይ ገና እንዳልጀመርክ ብትገነዘብስ? በዚህ ጊዜ እቅዶች አሁንም ስላልተሳኩ በራስ ላይ ብስጭትና ቅሬታ ብቻ ነው የሚሰማ። ስለዚህ ይህንን ተመሳሳይ ችግር በስርዓት የማሰብ መነጽር እንመለከታለን። ለራስ ግቦች ስርዓት እንድትገነባ የሚረዱ 3 መርሆች አሉ። ከእናንተ የምፈልገው ነገር ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ እንድታደርጉ አብራችሁን እንድትቆዩ በአክብሮት እጠይቃለሁ። አንደኛ፣ ነገሮችን በአጠቃላይ ማሰብ። በስርዓቶች ስናስብ የመጀመሪያው መርህ ነገሮችን በአጠቃላይ ማሰብ ነው። ሐሳብህን ትመለከትና ያንን ግብና ሐሳብ ስኬታማነት ላይ ተጽዕኖ ሊያሳድሩ የሚችሉትን ነገሮች ሁሉ ታስባለህ። ስለዚህ ያ እቅድ እንደሚወድቅ አስቀድመ እየጠበቅክ ነው። እንደምትደክም፣ እንደምትሰንፍና ድንገተኛ ነገሮች እንደሚያጋጥሙም እየጠበቅክ ነው። እናም ስለዚህ ጉዳይ ምን ማድረግ እችላለሁ ብለህ ራስህን ትጠይቃለህ። አንድ ሰው የራሱን ስርዓት እንዲገነባ መጀመሪያ ከሚያደርጋቸው ነገሮች አንዱ ቀደም ሲል የሞከራቸውን ነገሮች በሙሉና ለምን እንዳልሰራላቸው መጠየቅ። ምን እንዳደረክ ብቻ ሳይሆን ለዚያ እንቅፋት ወይም ፈተና እንዴት ምላሽ እንደሰጠ በጥሞና መመልከት። ይህንን እርምጃ መውሰድ አስፈላጊ ነው፣ ምክንያቱም ይህ ሁሉ ሊሆን የሚችለው እንቅፋቶች ዝርዝር ያስፈልጋቸው። ምክንያቱም በመጨረሻ የምትፈጥረው ስርዓት እነዚህን ሁሉ ምክንያቶች ከግምት ውስጥ ማስገባት ያለብህ የመሆን እድል ከፍተኛ ስለሆነ ነው። ሁለተኛው፣ ለተደጋጋሚነት መገንባት እና ይህ በእውነቱ ከሁለተኛው መርህ ጋር በቀጥታ የተያያዘ ነው። እሱም ስርዓትን ለተደጋጋሚነት ወይም ለማንኛውም ጊዜ መገንባት አለብህ የሚል ነው። ሁሉም ነገሮች የተስተካከሉ ሲሆኑ ብቻ በሚሰራ ነገር ላይ የተመሰረተ ስርዓት ማዳበር አትፈልግም። በጣም መጥፎ በሆኑ ቀን እንኳን እንዲሰራ ነው የምትፈልገው። ስለዚህ ስለ ሐሳብህና ስላወጣቸው እቅዶች ካሰብክ እነዚህን እቅዶች መጥፎ በሆኑ ቀን ምን ያህል ሊተገበሩ እንደሚችሉ መገምገምና ራስህን እንዲህ ብለህ መጠየቅ ትችላለህ። ይህንን እቅድ ለመፈጸም በፈቃደኝነት ወይም በተነሳሽነት ላይ የተመሰረተ ነው? እናም አብራቸው ከምትማራቸው ጓደኞች መካከል እጅግ በጣም ብዙዎቹ የሚፈጥሯቸው እቅዶች አብዛኛውን ጊዜ ነገሩን እንዲሳካ ተነሳሽነትና ፈቃደኝነት እንድታስገባ ይጠይቋል። ይህ ደግሞ ለተደጋጋሚ መገንባት የሚለውን ሁለተኛ መርህ መጣስ ነው። በተቻለ መጠን እንቅፋቶች ጥቂት መሆናቸውን ማረጋገጥ ትችላለህ። በእነዚህ ሁሉ መርሆች መካከል ወደ ኋላና ወደፊት ትመለሳለህ። ከፍተኛ ጥረት የሚጠይቅ ነገር ታገኝና ፈቃደኝነት ላይ እንደምትደግፍ ታውቀዋለህ። ከዚያ ነገሩን ቀላል አድርግ የምችልባቸው መንገዶች ምንድናቸው ብለህ ታስባለህ። ከዚያም ተመልሰ እሺ ተግዳሮቶቹ ምንድናቸው? ያ እቅድ እንዳይሰሩ ሊያደርጉ የሚችሉ ሌሎች ምክንያቶች ምንድናቸው ትላለህ። አንድ የተለመደ መፍትሄ ቢደክምህም እርሳው። ብትደክም ማን ያገባዋል?
ዝም ብለ አድርገው የሚለው ነው። አዎ ያለ ተወሰነ ጊዜ ሊሰራ ይችላል፣ ግን ዘላቂነት ያለው አይደለም። በየቀኑ ለመኖር የሚያስደስት መንገድ አይደለም። አለመመቻቸትን መቀበል። በዚህ ሂደት ውስጥ እንደ ተከታታይ የሚፈቱ ችግሮችን አድርገ ማሰብ አስፈላጊ ነው። የመጀመሪያው መፍትሄ ፍጹም ስላልሆነ መፍትሄ የለም ማለት አይደለም። የሚሰራ የሆነ የመፍትሄዎች ጥምርት አለ። የእኔ ሚና ያንን ጥምረት እስከምታውቀው ድረስ መፈለግ ነው። አብዛኛውን ጊዜ ከዚህ ሂደት የምናገኘው መፍትሄ የተወሰነ አለመመቻቸትን ያካትታል። ግን ይሄ ጥሩ ነገር ነው። መፍትሄው የማይመች መሆን የሚያሳየው ከተለማመነው የተለየ መሆኑን ነው። ከተለማመነው የተለየ ውጤት ማግኘት ደግሞ በስርዓቶች ውስጥ የማሰብ ዋነኛ ቁም ነገር ነው። ከአንድ ወይም ከሁለት ሰዓት በፊት መተኛት እንደምትችል የምሽት ልምድን መቀየር የማይቻል ሊሆን ይችላል። አዎ ያ አይመችም። ግን አለመመቸት ከምቾት ጋር እየተወዳደረ አይደለም። አለመመቸት ከየበለጠ አለመመቻት ጋር ነው የሚወዳደረው። ምክንያቱም እነዚህን ለውጦች ካደረግ ለነዚህ ላንተ ትርጉም ላላቸው ነገሮች እድገት ማምጣት ባለመቻል ከሚመጣው ጭንቀት፣ ጫናና ብስጭት ጋር አብረህ መኖር አለብህ። አሁን ይህንን ሂደት ስታከናውን ዓላማዎችህና እቅዶችህ በጣም ግልጽና ይበልጥ የተወሰኑ እንደሆኑ ይመጣሉ። ከደከመኝ ይህንን አደርጋለሁ፣ ካልደከመኝ ደግሞ ይህንን አደርጋለሁ ይላሉ። ስለ ራስህና ለተለያዩ ፈተናዎች እንዴት ምላሽ እንደምትሰጥ ብዙ ትማራለህ። ሶስተኛው ፕላስተሩን ማንሳት ወይም መክፈፍ። አሁን ወደ መጨረሻው መርህ እንሂድ። የመጀመሪያዎቹን ሁለቱ ብቻ የምታደርግ ከሆነ እቅድ እየተሻሻለ ይመጣል። ነገር ግን ይህ የመጨረሻው መርህ ያ ስርዓት ለህይወት ዘመን እንዲቆይና እንዲሻሻል የሚያስችለው ነው። ይህንን ፕላስተሩን መክፈፍ ብለን እንጠራዋለን። የመጀመሪያው ስርዓት ጊዜያዊ መፍትሄዎችን የተሞላ ይሆናል። ለምሳሌ እቅድህን ስትፈጽም ሁልጊዜ እንደሚደክምህና ትኩረት ለማድረግ እንደምትቸገር እናስብ። ስለዚህ የመጀመሪያውን መፍትሄ በቀን ውስጥ አጭር እንቅልፍ መውሰድና የሰዓት ቆጠራ መጠቀም ሊሆን ይችላል። እነዚህ ጊዜያዊ መፍትሄዎች ናቸው፣ ምክንያቱም መሰረታዊ ችግሩን ሳይፈቱ በአጭር ጊዜ ውስጥ አሁን ስለሚረዱ ነው። የሚደክምህ በቂ እንቅልፍ ስላላገኘ ነው። ጊዜያዊ መፍትሄዎችን ማስወገድ የምትፈልግበት ስርዓታችንን ከልክ በላይ ስለሚያጨናንቁት ነው። አጭር እንቅልፍ ለመተኛት ጊዜ ባይኖርህስ? ሰዓቱ ቆጣሪ ባይሆንስ? በዚያ ሁኔታ ያ እቅድ ይከሽፋል ማለት ነው። ስለዚህ እነዚህ ጊዜያዊ መፍትሄዎች ጊዜያዊ መፍትሄ መሆን አለባቸው። መሰረታዊ ችግሮቹን መፍታት የልምድ ለውጥን ያካትታል። ይህም ጊዜ ይወስዳል። ስለዚህ አንድ ቀን እነዚህን የፕላስተር መፍትሄዎች ማስወገድ እንችላለን። ልምዶችን የመቀየር ተግባር ራሱ የስርዓት አካል መሆን አለበት። ይህ በማድረግ የምትፈጥረው ስርዓት በአጭር ጊዜ ውስጥ ብቻ ሳይሆን በረጅም ጊዜ ውስጥም ለእኛ ውጤታማ ይሆናል። በስርዓት የማሰብ ሶስቱ መሪዎች እነዚህ ናቸው። ይህንን ስርዓት ለመፍጠር ብዙ ስራና ማሰብ የሚጠይቅ ሊመስል ይችላል። ነገር ግን ያንኑ ያህል ጥረት የሚጠይቅ መሆኑን ተረዳ። ዓላማው ጊዜንና ጥረትን በተለየ መንገድ መምራት የምትችልበት መንገድ እንዳለ ማሳየት ነው። የስርዓት አስተሳሰብ ሲስተም ቲንኪንግ እና ግቦችን ለማሳካት እንዴት በተግባራዊነት ልንጠቀምበት እንደምችል በዚህ አጭር ደቂቃ ውስጥ ተገንዝበናል። አመሰግናለሁ። ቤል ነበርኩኝ። ቸር ቆዩልኝ።